ሰዎች እንደምን አላችሁ? ሰላም ናችሁ? አለን። እንግዲህ ያው እዚህ መገናኛ ላይ ነው አሁንም ያለ ነው። ከውስጥ ተርሚናል ወደ ኮተቤ ላምበረት መጫኛ የሚወጣበት ደረጃ ላይ ነው ያለ ነው። ይሄ ደረጃ በዛኛው በስተግራ በኩልም አለ ደረጃ፣ በዚህም በኩል አለ። የበስተግራ በኩል ያለው ድሮ ነው፣ በጣም ድሮ ነው። ይሄኛው አዲስ የተሰራው አዲስም ተሰርቶ ግን ፍልጥ የሆነ ደረጃ ነው ያለው። እስቲ እንሞክረው፣ እየቆጠርን እንሂድ ደረጃውን። እንግዲህ አንድ ብያለሁ፣ 2 3 4 5 ሁለት መውጣት ይችላል። 7 9 ጎዶሎ 10 11 ትከሻ መጥቷል። 12 አይ ቲንክ ቁጥርም ተሳስቻለሁ። ደከመኝ ደግሞ በጣም አድካሚ ነውና የቀረዋን አልመለስም። እያረፍኩም ቢሆን እወጣዋለሁ እንጂ አልመለስም። ስማ እጅ አንሰጥም ብለናል። አመሰግናለሁ አባቴ። እሺ ያው ኢትዮጵያ ሕዝብ እንደዚህ ነው እንግዲህ ሩህሩህ ላግዝህ አለ። ብዙዎች በጣም በቃ ከንፈራቸውን እየመጠጡ ነው፣ በጣም እያዘኑ ነው ያሉት። በቃ እሱ ደግሞ ከምን አንጻር እንደሆነ ምን አስባችሁ ነው ግን? ቆይ እንደዚህ ስትሰሩ ነው አገሩ ላይ ጉዳተኛ የለም ብላችሁ አስባችሁ ነው? ምንድነው ይነገረን እስቲ ሚስጥሩ። አንድ ቀርቶናል። ሪባኑን ልንበጥስ ነው። ሆፕ አመሰግናለሁ። እሺ እቺ ቦታ ጥሩ ነች። ምን አስባችሁ ነው በአገሩ ጉዳተኛ እንደሌለ? እንዴ ዊልቸር ተጠቃሚው ቤት በኩል ይሄድ፣ እውነት ቤት በኩል ይሄድ። መንገድ ለምን ታረዝሙበታላችሁ? በዛ በአስፋልቱ በኩል ይሄድ ምናምን ከተባለ መንገድ ይረዝምበታል። በዚህ ጋር እኮ ሰው የሚገባው አጭር መንገድ ለመጠቀም ነው አይደል? ስለዚህ ባካችሁን ለአካል ጉዳተኛውም ይታሰብለት። 2 ደረጃ ነው ያለው። በዛ በኩል ደረጃ አለ፣ በዚህ በኩልም ደረጃ አለ። በዛ በኩል አሮጌ ነው ደረጃው፣ በዚህ በኩል አዲስ ነው። ቢያንስ ያኛውን እንደ ራምፕ ቢደረግ ሙሉ ጌታ ነው ልክ ነኝ? አዎ ሙሉ ጌታ ዘለቀ እንዳለው አይነት እዛ ጋር ጥሩ ተምሳሌ ሰርታችሁ በአንዱ በኩል ራምፕ ነው፣ በአንዱ በኩል ደረጃ ነው። ጥሩ ምሳሌ እያለ እዚህ ጋር ቢያንስ አንዱ አፍሶ እንደዛ ለማድረግ አጠገብ ላጠገብ ሆኖ እንኳን ተሞክሮ የማይወሰድበት ነገር ነው። ክፍለ ከተማቸው ሁለቱ ይለያያል። ለማንኛውም ሰዎች የዛሬው ቪዲዮ ይህንን ይመስላል። የደረጃ ጉብኝታችን እዚህ መገናኛ ላይ አድርገናል። የኮተቤ የላምበረት ታክሲ የሚጫንበት ጋር ነው። ይህንን ቪዲዮ ለሁሉም ሰው አድርሱላቸው። በተለይ ለሚመለከታቸው ሰዎች ካደረሳችሁላቸው እንደሚፈቱት ተስፋ እናደርጋለን። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቪዲዮን ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ቻው ቡም